ወገን ምትል በቃ ለምን ተከብደው ለምንድን ነው ተከብደው? በጣም እያከበርከው ነው አንተ። ሄደን ተታነበል አቤት በጣም ልትቀበው ሽተው ብዙ ጊዜ አሸቷለሁ ብዬ በጣም ስጠብቅ ነበር እና አሁን ደግሞ አጋጣሚውን አገኘሁ። እንዴ ምን እየሆንሽ ነው? ቆይ እንዴ ምን እየሆንሽ ነው? ያምሻል እንዴ? ምንድነው? ኧረ በኢየሱስ ምንድነው የሚያመኝ? ምን ችግር አለው? እንዴት ምን ችግር አለው? ልትስሚኝ ነው? ምን ችግር አለው? ኧረ ለዘር በእናትህ እያካበድክ ነው እንዴ? አንቺ ትንሽ እንኳን አይደብረሽም? አይደብረኝም በቃ ነገርኩህ። አንዴ ላንተ ስሜት አለኝ አልኩህ። ምንድነው? ምንም አይደብረኝም። እንዴ ቢነግረውስ ምናምን ብለሽ እንኳን አትፈሪም? ንገረው። አትፈልጊው? አልፈልግም። በጣም የሚያሳዝን ነገር ነው እንዴ። ምንም የፈለገ ነገር ይሁን ለሱ ስሜት ባይኖርሽ እንደዚህ መሆን አለብሽ? ኖርማል ነገር እንዴ ይጎዳል ብለሽ እንኳን ኧረ በእናትህ ተጎዳን ህይወቴን ጨምረና የሚቀንስ ነገር አለ እንዴ? ብዙ ነገር ሆኖልሻል እኮ አንቺ ምን ይፈጠር? ምን ማለት ነው? ምን ይፈጠር? በቃ በእናትህ ስለምን ስላንተ ነው። አንቺ መኪናውን ሽጦ እንደዛ ያን መሰለ ሰርግ ደግሱ አግብቶሽ በጣም የሚያሳፍር ነገር እንዴ። በጣም እያካበድኩ ነው እንጂ በጣም ቀላል ነገር እኔ አልሄድም። በቃ አንድ ነገር ልንገርሽ ማለት ነው እኔ ካንቺ ጋር የትም አልሄድም። ለምን ማትሄደው? ሩም ይዣለሁ ያገባኝ በቃ እኔ አልሄድም። እያንዳንዱ የምታደርጊው እስካሁን እየሆንሽ የነበረውን ነገር በቃ እየተከታተለ ነው ማለት እኔ ከዚህ በፊት ከኔ ጋር እንደዚህ ስትሆኚ እንደዚህ እየሆነች ነው። ታይበላት ስለው ነግረሃዋል? ታይበላት ስለው አላምን ብሎኝ እሷ እንደዚህ አታደርግም ብሎኝ ይኸውልሽ አንድ ነገር ልንገርሽ በጣም ብዙ ነገር ብዬው አላምን ብሎኝ እሱ አሁን እየተከታተለሽ ማለት መከታተል በቃ እያየሽ እና አሁን አለ በቃ ብቻ እያየሽ እኮ በምንድን ነው በቃ እያየሽ ነው አልኩሽ። በቃ እያንዳንዱን ነገር እየሰማ ነው። የቱን ነው የሚሰማን? እናንተ ብቻችን አይደል እንዴ? እሱማ እኔና አንቺ ብቻችንን ነን፣ ግን እሱ እየሰማን እየተከታተለ ነው። ከሰማኝ የሚስማኝ ካምቦላ በቃ ምንም የሚቀጥል ነገር የለም ማለት ይስማኛ። በቃ ከሰማኝ የሚስማኝ በቃ ከሱ ጋር መሆን አልፈልግም። 3 አመት ሙሉ በአርቲፊሻል ብልት እየተጫወተብኝ ታከሙ ስለው እንኳን አይታከምም ታየው ብዬ እንዴት ነው ከእንደዚህ አይነት ሰው ጋር መኖር የምችለው? አንተ ስታስበው እንዴት ነው መኖረው? ህይወቴን ሊያበላሽ ነው የሚፈልገው። እስከዛሬም እንደው ማወቅ ካለበትም ይወቅ። ከብዙ ወንዶች ጋር ነግሬዋለሁ፣ ሂድና ታከም ብዬዋለሁ። መጀመሪያ በሞዶ ሰዓት በቃ ይሄን ነገር ነግሬዋለሁ። እንዴት ነው ከዚህ አይነት ሰው ጋር የምኖረው? ብዙ ጊዜ ነግሬዋለሁ፣ ሂድና ታከም። አልታከምም። አንቺ በዚህ አስደስች ምን ማለት ነው? እኔ በአርቲፊሻል ብልት ራሴን ማስደስተው? እንዴት ነው ራሴን በአርቲፊሻል ብልት ማስደስተው? ብዙ ጊዜ ነግሬዋለሁ። እንዴት ነው ከእንደዚህ አይነት ሰው ጋር ስሞልደው? ጭራሽ አላደረገውም። ከሰማኝም ይስማኝ፣ አያገባኝም። ካምቦላ እንደውም ከሱ ጋር መኖርም አልፈልግም፣ መፋታታት ነው የምፈልገው። አልፈልግም በቃ ህይወቴን ሊያበላሽ ይመጣው 3 አመት ሙሉ ቀልድ ነው እንዴ? እንደውም ማወቅ ካለበትም በቃ ከብዙ ወንዶች ጋር ስወጣ ነበር። እንደዚህ አይነት ላይ ርካሽ ሴት አይቻልም በህይወቴ። እንዴት እስቲ አንድ ሴት ከጓደኛዋ ጋር እንዴት እንደዚህ ይደረጋል? አሁን አንተ ማድረግ ያለብን ነገር ረጋ ብለህ አስበህ በእሷ ስም ከሆነ መኪናው ሁሉ ንብረቶችን ማሸሽ ነው። አሁን እንደዚህ ያምን ማሸሽ ነው። ለዚህች ደግሞ በጥይት አንድ ጥይት እኮ ከአንድ ጥይት የምታልፍ ልጅ እኮ አይደለችም። ግንባሯን ነው መበትንላት። እቺ ተወኝ ነው ቆይ እንደዚህ አይነት ነገር በጣም ነው እንዴት ይገርም። 3 አመት ሙሉ ጊዜ ማቃቃጥ እያለሁ 3 አመት ሙሉ ቀልደራለሁ። በቴን ነው በጣም ወደ ኋላ ተንቀራፊ እንዲደረግ ጭራሽ እንደልለት ይጠብቃል እንዴ? ቆሜ በቀር ይሻላል ከሱ ከመወልድ። ስለዚህ ይሄን ሁሉ ነገር እሱ አሁን እየሰማ ነው። ይስማ በቃ። ከዚህ በኋላ አንቺ መለየት ነው የምትፈልጊው? አዎ መለየት ነው የምፈልገው። እንዴት ከእንደዚህ አይነት ሰው ጋር መቀጠል እፈልጋለሁ? ተገናኝታችሁ ማውራት ይኖርባችኋል። ይሄን ነገር እናንተ ትዳር ያላችሁ ሰዎች ጭራሽ ማውራትም አልፈልግም። ይኸውልሽ አንድ ነገር ልንገርሽ፣ ትዳር ያላችሁ ሰዎች ናችሁ። አርበናቴ ምትዳር ነው እንዴ? ይኸውልሽ መፈታት ያለበት ነገር መታችሁ ተገናኝታችሁ ማውራት አለባችሁ። አርቲፊሻል እንድንቀጥል እየነገርኩኝ ነው። ተገናኝታችሁ ችግሩን መፈታት ካለበት ችግሩን መፈታት አለበት። እንደዚህ በቀላሉ መለየት የለባችሁ።
ምን የሚፈታ ነገር አይኖርም።